በዚህ ጉዳይ ባላወራ መርጥ ነበር። ግን አንዳንድ ሰዎች ትላንት የአዲስ አበባ መጅሊስ ጠንከር ያለ መግለጫ ወጥቷል። ሰባ ከተማ ላይ 11 መቃብር ቦታ ነው ያለው፣ በ12ኝነት ተመዝግቧል ብሎ ዟዜው ደግሞ እኔ ከተቀበርኩበት በኋላ ለህዝብ ሙስሊሙ መቃብር እንዲሆን ነው። አሁን እዚህ ያበጣብጠው መጅሊሱን ለሁለት ለመክፈል እና የራሳችን መጅሊስ ትላንትና የፖስተቱት ፖስት አለ ስለ መስጂዶቻችን እና የልጅነታችን ጊዜና እና የሆነ አልታየም፣ ብዙ አልታየልኝም እና የሆነ ነገር ገብታችሁ አይታችሁ ኮሜንት ብትሰጡበት በጣም ደስ ይለኛል። ምክንያቱም የእናንተን አስተያየት የጠየቁበት እንትን ነው፣ ቪዲዮ ነው። ከቻላችሁ ገብታችሁ እዩትና አስተያየታችሁን እንፈልጋለን። በዚህ ጉዳይ ባላወራ መርጥ ነበር። ግን አንዳንድ ሰዎች ነገሩን ለጥጠውት ወደማይሆን አቅጣጫ እንዲሄድ እያደረጉት ነው። ህዝብ ሙስሊሙን ለማባላት እየገፋፉት ነው ያሉት። ስለዚህ ዝም ማለት አይቻልም። በሰሞኑ ጉዳይ ትላንት አዲስ አበባ መጅሊስ ቆንጆ መግለጫ ወጥቷል። ያም የሚለው ምንድነው? ከዚህ በፊት ጭቅጭቅ ሲያስነሳ የነበረው የሼህ እድሪስ የመቃብር ቦታ አሁን ማስፋፊያ ተደርጎበት ህጋዊ ሆኖ ማስፋፊያ ተጠይቆበት የአዲስ አበባ ከተማ ላይ 11 መቃብር ቦታ ነው ያለው፣ በ12ኝነት ተመዝግቧል ብሎ ቆንጆ መግለጫ አውጥቷል። ይሄ ብዙ ሙስሊሞችን ያስደሰተ ጉዳይ ነው። ምክንያቱም ሰው ጥርጣሬ ውስጥ ገብቶ ነበር፣ ለሌላ ዓላማ ይውላል በሚል መጥፎ ጥርጣሬ ውስጥ ገብቶ ነበረ። ሰው አሁን መፍትሄ ያገኘ ማለት ነው ነገሩ። ጉዳዩ ግን ይሄ ጉዳይ ያላስደሰታቸው ከዚህ በፊትም እንደዚሁ ረብሻ ለማስነሳት ሲሞክሩ የነበሩ ከዚህ ቀደም በመጅሊሱ አካባቢ ሲጠቀሙ የነበሩ ሰዎች አሁንም እነሱም በጽሁፍ መግለጫ አውጥተው የአዲስ አበባ መጅሊስን ለመውቀስና ብጥብጥ ቃና ያለው ለማስነሳት እንደዚህ አይነት ጽሁፎች እየተዘዋወሩ ነው። የአዲስ አበባ መጅሊስ በኢትዮጵያ እውቅና ያለው ተቋም ነው፣ የተቋቋመ ነው፣ እውቅና ያለው ነው። እስካሁንም የዘጨውን ያለወጡበት ምክንያት ነገራቶችም ከዚህም ከዛም ጎን አርግተው ዑለሞች ተማክረው ይሆናል ብዬ ነው ማስበው። ለዛ ነው የበሰለ መግለጫ ያወጡት። ይሄ ያላስደሰታቸው ሰዎች አሁንም እንትናቸውን መዘዋል። ሌላ ሰውና ህዝቡን የሚያናቁር ነገር ከዛሬ 5 ዓመት በፊት በታከለውማ ነበር ቦታው የተፈቀደው። የእሳቸውን ኑዛዜ የነበረው እኔ ከሞትኩኝ በኋላ ቀድመው አስበው ነው የሚሉት። ከሞትኩኝ በኋላ ቦታው ለመቃብር ከኔ በኋላ ለመቃብር ቦታ ይሁን ብለው ነው የፈቀዱት የተባለው። አሁንም አዲስ አበባ መጅሊስ ያደረገው እንደዛ ነው። ማስፋፊያ ተጠይቆበት ከመንግስት ከዛ መቃብር ቦታና ለአዲስ አበባ በነሱ በተቋሙ ስር ሆኖ እንዲተዳደር በተቋሙ ሙሉ ጥበቃ ተደርጎለት እንደዛ እንዲሆን ነበር መግለጫ ያወጣው። ይሄ ነገርም አሁን ያላስደስታቸው ሰዎች መጀመሪያ ሲሉት ከነበረው ተቃራኒ አሁን ደግሞ እያሉ ነው። ሐሳባቸው ግልጽ እየሆነ መጥቷል። መጀመሪያ ሲሉ የነበሩት ኑዛዜው ላይ እንዳለው ነው የተናገሩት የነበረው። ኑዛዜው ደግሞ እኔ ከተቀበርኩበት በኋላ ለህዝብ ሙስሊሙ መቃብር እንዲሆን ነው። አሁን ደግሞ ያነሷት ማጭበርበር ደግሞ ወሬ እያዘዋወሯት ያለውት ጉዳይ እሳቸው ሀሪማ እንዲሆንና የእሳቸው መቃብር ብቻ እንዲሆን አይነት ነገር ጽሁፍ ነው ሲዘዋወር የጻፈው። እሱም ከፊት ሲመራቸው የነበረው ሰውዬ ያው የፌስቡክ ልጥፉ ይህ ጽሁፍና የተለያየ ከሱ ጋር የአዲስ አበባ ወጣቶች ማህበርን በሚል ዝም ብለው የተሰበሰቡ የፌስቡክ ላይ እየጻፉ ነው። ከአዲስ አበባ መጅሊስ በላይ ለሙስሊሙ ተቋም ከፍ ያለ ስልጣን ያለ አይመስለኝም። የሚገባኝ ለእሳቸው የሚጠቅማቸው አሁን የተባለው የአዲስ አበባ መጅሊስ የሰጠው መግለጫ ነው። ምክንያቱም እሳቸው ወቀፍ ሰጥተውበታል። ከመንግስት ሌላ መሬት ከመንግስት ደግሞ አዲስ አበባ መጅሊስ ጠይቆ ሌላ ቦታ ሰፋ ያለ መቃብር ቦታ ሆኖ 12ኛ አዲስ አበባ ላይ ካሉ መቃብሮች 12ኛ እንዲሆን ተደርጓል። ይሄ ደግሞ እሳቸው ትልቅ ጥለውት ያለፉት ሌላኛው አሪፍ ነገር ይመስለኛል። ምክንያቱም ኸይር ስራ የሚቀጥል ነገር ነው አስቀምጠው የሄዱት ብዬ ነው ማስበው እንደንያቸው ከሆነ። ግን አሁንም ይህ ነገር ያላስደሰታቸውና ነገሩ ወደ ሌላ ነገር እንዲጠማዘዝና የራሳቸው የግል ዓላማ ያላቸው ሌላ ነገር እንዲመቻቸው መርዛቸውን እየረጩ ነው።
ያው ህዝበ ሙስሊሙ እያንዳንዱን ነገር እየተከታተለ እያየ ነው ማን ትክክለኛ እንደሆነ። እውቅና ያለው ደግሞ በሚቀጥለው 5 ዓመት ድረስ የአዲስ አበባ መጅሊስ ነው። እነሱም ደግሞ የበሰለና ያስማማ ከዛም ከዚህም ወገን ያለውን ነገር በማይጎዳ መልኩ ትክክለኛ መግለጫ ነው የሰጡት። ይህ ብዙ ሰዎችን ሳይን የተዘዋወረ ያስደሰተ ነገር ነው። ያላስደሰታቸው ሰዎች ደግሞ ሌላ የተለየ ጥቅም የሚፈልጉ ሰዎች ናቸው። ከዚህ በፊትም እንደዚሁ ጥቅም በማሳደድ እና ህዝብ ሙስሊሙን በመጠቀም የራሳቸውን ግብ ለማሳካት የሚሞክሩ ሰዎች ናቸው። እንግዲህ ሀቅ ሁልጊዜም የበላይ ናት። እዚህ ሰዎች አሁን ከሚሉት በላይ በጣም ሌላ ነገር ውስጥ ሳይገቡ መንግስት ማለው መጅሊስ እውቅና ያለው መጅሊስ በአግባቡ ሊጠይቃቸው ይገባል። ምክንያቱም የዛኔ መግለጫ እንሰጣለን ብለው በሀጂ ዑመር ኢድሪስ ቤት ውስጥ ሲሰጡት የነበረው በጣም አስደንጋጭና ህዝቡን የሚከፋፍል የሆነን ወገን ብለው የሚያስቡትን በጣም በሚያስጠላ ቃል ስድብም ጭምር እናመልከዋለን የሚሉትን ጌታቸውን እስከ መሳደብ ድረስ ይሄ በህግ ሁላ ሊያስጠይቅ የሚችል ነው። እስካሁን ምንም ነገር አልሰማንም። እነዚህ ሰዎች በዚሁ በአጭሩ ካልተቀጩ አሁንም የከፋ ነገር ያደርጋሉ። ምክንያቱም ከዚህ በፊት የነበረውን መጅሊስ ሲያጨመላልቁ የነበሩት ሰዎች ናቸው ከጎን ሆነው ከጀርባ ሆነው አሁንም የከፋ ነገር ሳያደርሱ መጅሊሱ ተገቢውን ነገር ያድርግ ብለው ብዙ ሰዎች እየጻፉበት እያወሩበት ነው ያሉት። እኔም እንደማስበው በግሌ ነገር በጊዜ ይገጭ ነው ምለው። ነገ የፈሰሰው ውሃ አይታፈስም እንደሚባለው ነገ የከፋ አደጋ ከመድረሱ በፊት ወደ ኋላ መመለስ ከማይቻልበት ደረጃ ከመድረሱ በፊት ነገራቶችን ማስተካከል ካለበት ማስተካከል፣ መነጋገር ከታለበት እነዚህ ለነገሩ በመነጋገር አያምኑም። እኛንን ኢትዮጵያ እንደኛ እኛንን አዋቂዎች የኛ አሊሞች ናቸው ሼህ ሌላው ሼህ የሌለው ነው ብለው በግልጽ ስድብ መግለጫው ላይ ዛኔ ስተመሳደብ የደረሱ ሰዎች ናቸው። አሁንም ከነሱ ኸይር ነገር እኔ በግሌ አልጠብቅም። ስለዚህ መጅሊሱ በአይነ ቁራኛ እየተከታተለ ህግ ፊት ማቅረብ አለበት ለእያንዳንዱ ነገር ብዬ አስባለሁ። በመጨረሻም ሰብስክራይብ አድርጉ። እቺን አነስ ያለች ቻናል ከፍ እናድርጋት። ብዙ ነገር ነው ማስብበት። እናንተ ኮሜንት ባደረጋችሁ ቁጥር ላይክ ባደረጋችሁ ቁጥር ለሌላ ሰዎች ዩቲዩብ አልጎሪዝሙ ፑሽ ያደርገዋል፣ ሌላ ሰዎች ጋር እንዲዳረስ ያደርገዋል እና በዚህ ብታግዙኝ ደስ ይለኛል። አመሰግናለሁ። ሰብስክራይብ